Yo, what's up? እንዴት ናችሁ? 12 ለማታውቁኝ ፎሬክስ ትሬደር ነኝ። ያው በዚህ ቻናል ላይ በተለያዩ በፎሬክስ ዙሪያ ያሉ ማንኛውም ነገሮች እንደምለቅላችሁ በባለፈው ቪዲዮ ነግሬያችሁ ነበር እና ባለፈው ቪዲዮ እንደተናገሩት እና ቻሌንጅ ጀምሬዋለሁ። እናም ይሄን ቻሌንጅ በዚህ ሳምንት የተወሰኑ ትሬዶች ወስጃለሁ። አዲስ ለዚህ ቻናል ደግሞ አዲስ ሆናችሁ ይሄ ቻሌንጅ ምድረ ብላችሁ ለምታስቡ ይሄ ቻሌንጅ የሚሆኑ 30 ትሬዶችን መውሰድ ነው እና በእነዚያ 30 ትሬዶች ምን ያህል ማርኬት ላይ ቆያለሁ ወይም ስትራቴጂ ምን ያህል እየሰራ ነው የሚለውን በዴሞ አካውንት ፕራክቲስ ያደረኩ ነው ሞክረው። እናም ይህን ቻሌንጅ ጀምሯል። በሳምንት አንዳንድ የሰርኳቸው ትሬዶች አሉ። እነዛን ደግሞ ቻርት ላይ ገብቼ ላሳያችሁ። ያው ወደ ቻርት በምንገባ ሰዓት ያው ቻርት አናሊሲስ ማድረገው ትሬዲንግ ቪው ነው። ለማታውቁ ትሬዲንግ ቪው ላይ አናሊሲስ ማድረገው። እናም ሃየር ታይም ፍሬም አናላይዝ ማድረግ ሲጀምር ከ4 ሃወር ነው የጀመርኩት። ሃየር ታይም ፍሬም አናላይዝ ማድረግ ሲጀምር ከ4 ሃወር ነው የጀመርኩት። በዚህ ሳምንት የወሰድኳቸው ትሬዶች አውስትራሊያን ዶላር እና ካናዲያን ዶላር ላይ ነው። እናም አናላይዝ ሲጀምር ማርኬቱ እዚህ አካባቢ ነው የነበረው። የመንዴ ማርኬት እዚህ አካባቢ ነው የነበረው። እናም አናላይዝ የጀመርኩት ፕሪሚየም ነው ወይም ዲስካውንት ዞን ውስጥ ነው የሚለውን ቼክ ለማድረግ ፊቦናቺን የዘረጋሁት። ፊቦናቺ በምዘረጋ ሰዓት እንደምታዩት የት ላይ ነው ያለው ማርኬቱ? እዚህ ዲስካውንት ዞን ውስጥ ነው ማለት ነው። ዲስካውንት ዞን ውስጥ ደግሞ አብሮ ተያይዞ ምን አለ? ሃየር ታይም ፍሬም ላይ እቺ የምታዩት ኦርደር ብሎክ አለች ማለት ነው። 4 ሃወር ኦርደር ብሎክ አለች። እዚህ ጋርም ተያይዞ አብሮት ፌር ቫሊ ጋፕ አለ። ስለዚህ ይሄ ማርኬት በዚህ ሳምንት ወደ ቡሊሽ ይቀየራል የሚል ሞር ሃይ ፕሮባቢሊቲ ይኖረናል ማለት ነው። ምክንያቱም አንደኛ ዲስካውንት ዞን ውስጥ ነው ያለው፣ ሪቨርሳል የማድረግ ዕድሉ ከፍተኛ ነው። ሁለተኛ ደግሞ እዚህ ጋር እንደምታዩት ኦርደር ብሎክ አለ። ከዛ ጋር ተያይዞ ምን አለ? ፌር ቫሊ ጋፕ። ስለዚህ እዚህ ጋር ከመጣ በኋላ ማርኬቱ ሪቨርሳል ያደርጋል የሚል ግምት ነው የነበረኝ ማለት ነው። ከዛ ወደ ሚድ ታይም ፍሬም ወደ 15 ሚኒት ታይም ፍሬም ላይ ስንወርድ እዚህ ጋር ኦርደር ብሎኩን ያው ከነካ በኋላ ምን አረገ? 3 ታፕ አድርጎት ኤዥያ ላይ ለንደን ላይ ካረገው በኋላ ወደ ላይ ሪቨርሳል አደረገ ማለት ነው። እና ለንደን ላይ ምን ሰጥቶናል? እዚህ ጋር 15 ሚኒት ላይ እንደምታዩት ማርኬት ስትራክቸር ሺፍት፣ ፌር ቫሊ ጋፕ እና አብሮት እዚህ ጋር ምን አለ? የምታዩት ትንሽ እንትን ብሬከር ብሎክ፣ እንደ ብሬከር ብሎክ ነው የምጠቀማት እኔ። እዚህ ጋር ምን አድርጓል? የኤዥያንም ሃይ ወስዶልናል ለንደን ማለት ነው። ስለዚህ ኒውዮርክ ላይ ምን ሊያደርግ ይችላል ብለን ያሰብኩት እኔም ወደ እነዚህ ፌር ቫሊ ጋፕ እና ብሬከር ብሎክ ከመጣ በኋላ ሞር ይመልሳል ብዬ ነው ሳስብ የነበረው። ግን ይህን ትሬድ ሎዝ አድርጌያለሁ። ሎዝ ያደርኩበት ምክንያት ወደ 1 ሚኒት ላይ ስንወርድ ትንሽ ቻርት ይጨመራልቋል። ኦኬ እሺ፣ እዚህ ጋር እንደምታዩት ምን አለ? 1 ሚኒት ላይ እንትን ይሄን ትሬድ የገባው ታይም 2 ሚኒት ላይ ነው። እዚህ ጋር ነው የገባው ትሬዱን የመንዴ ዕለት። እዚህ ጋር የገባውበት ምክንያት አንደኛ እዚህ ጋር የምታዩት ምን አለ? ብሬከር ብሎክ አለ። ሞር ወደ ታች አይደ የሚል ሳቢ እንዲኖረኝ ያደረገኝ እዚህ ጋር ያለው ፌር ቫሊ ጋፕ እና ብሬከር ብሎክ እና በሁለተኛ ምክንያት ደግሞ እዚህ ጋር የገባውበት ምክንያት ምን አደረገ? እዚህ ጋር 3 ሚኒት ላይ ሴል ሳይድ ሊኩዊዲቲ ከወሰደ በኋላ ማርኬት ስትራክቸር ሺፍት ሰጠኝ። ከማርኬት ስትራክቸር ሺፍቱ በምንድን ነው? በፉል ቦዲ ክሎዝ ነው እና ምን አለ አብሮት? ፌር ቫሊ ጋፕ። ስለዚህ ማርኬቱ ሞር ወደ ታች ከሚሄድ ይልቅ አይዲያውን ቀይሯል ወይም ወደ ቡሊሽ የሚለውን ሳይድ ይዟል ማለት ነው። እነዚህ 15 ሚኒት ላይ ያሳዩዋቸው ብሬከር ብሎክ እና ፌር ቫሊ ጋር ሳይመጣ ወደ ላይ ባይ ሳይድ ሊኩዊዲቲ ከወሰደ በኋላ ወይም ኤክስተርናል ሬንጅ ሊኩዊዲቲ ከወሰደ በኋላ ወደ ኢንተርናል ይመጣል ሳቤ እንዲይዝ አደረገኝ። ከዛ እዚህ ላይ ኤክስኪዩት ካረኩ በኋላ ያው እንደምታዩት ስቶፕ ሎስ ነካ፣ ተመለሰ። ወደ 15 ሚኒት ብሬከር ብሎክ እና ፌር ቫሊ ጋፕ ከመጣ በኋላ ሪቨርሳል አድርጎ ታርጌት አድርጌ
ታርጌት ያደረኳቸውን የነበሩትን ሃዮች መጥቶ ወሰደ ማለት ነው። ስለዚህ ትንሽ ረጋ ብዬ ብጠብቅ ኖሮና እስከዚህ ድረስ እስኪመጣ ብጠብቅ ኖሮ ሞር ትሬዱን ዊን የማድረግ ቻንስ ይኖረኝ ነበረ። ያው ሎስ አድርጌ ያለው ዋናው የዚህ ቻሌንጅ አላማው ያው ከስተቴ እየተማርኩ እንደሄድበት ነው። ማክሰኞ ዕለትም የሰርኩት አንድ ትሬድ ነበረ። እሱ ትሬድ ደግሞ እዚህ ጋር ነው እንደምታዩት። ማክሰኞ ዕለት አናሊሲን ስሰራ 50 ሚሊዮን ጀመርኩት። ያው ፎር አወር ላይ የሳምንቱን ስለሰራው ሞር ቡሊሽ የሚል አይዲያ ስለነበረ፣ ግን 50 ሚሊዮን ላይ ስናየው እዚህ ጋር ምን ተፈጥሯል? እንደምታዩት ለንደን ላይ ምን አድርጓል? የኤዥያን ሃይ ወስዶታል። እዚህ ጋር የምታዩትን ባይ ሳይድ ሊኩዊዲቲ ወስዶታል ማለት ነው። ይሄንን ባይ ሳይድ ሊኩዊዲቲ ከወሰደ በኋላ እዚህ ጋር ምን አለች? ታይኒም ብትሆን ጥንጥዬም ብትሆን ፌር ቫልዩ ጋፕ አለች። ከዛው ስትሬት ደግሞ ምን አለ? ፌር ቫልዩ ጋፕ ጋር ኦቨርላፕ ያደረገ ብሬከር ብሎክ። ስለዚህ ማርኬቱ ሞር ወደዚህ ከመጣ በኋላ ኢንቨርስ ያደርጋል ወይም ሪቨርሳል ያደርጋል የሚል እሳቤ ነበረኝ። ግን ያው ቀድሜ ቻርት ላይ ተገኝቼ ስለነበረ የገባው ትሬድ ሪቨርሳል ሲያደርግ ሳይሆን ያው ማክሰኞ ዕለት የገባው ትሬድ እዚህ ጋር ነው። መጀመሪያ የነበረኝ አይዲያ ሞር እንደ ሰኞ ዕለቱ ወደዚህ አይመለስ የሚል እሳቤ ስለነበረኝ ባይ ልገባ ነበር ያሰብኩት እዚህ ፌር ቫልዩ ጋፕ ጋር። ግን ማርኬቱ ቀድሞ ምን አደረገ? እዚህ ጋር መጣና የምታዩትን ሃይ ወይም ባይ ሳይድ ሊኩዊዲቲ ወሰደ። በዊክም ቢሆን ከወሰደ በኋላ ሪቨርሳል አደረገ። ከዛ እዚህ ጋር አብሮ ምን ሰጠን? ማርኬት ስትራክቸር ሽፍት። ከማርኬት ስትራክቸር ሽፍት ጋር አንድ ላይ ምን አለ? የምታዩት ፌር ቫልዩ ጋፕ እና ብሬከር ብሎክ አለች ማለት ነው። ስለዚህ ሞር ኮንፊርሜሽን ለእኔ ስትራቴጂ ሞር ኮንፊርም ስለማድረግበት እዚህ ጋር ምን አደረኩ? ኢንተር አደረኩ። ያው ቀጥታ ሄደ ታርጌት ያደረኩበት እዚህ ሴልስ ያለ ሊኩዊዲቲ ጋር መጣ። ቴክ ፕሮፊቲን ሂት አደረገ። ያው እንደ 15 ሚኒት ላይ ያሳየኋችሁ ፌር ቫልዩ ጋፕ እና ብሬከር ብሎክ ጋር ከመጣ በኋላ ሪቨርሳል አድርጎ ወደ ላይ ወጣ ማለት ነው። ሞር ይሄንን ትሬድ ነበር ካሻረኩት። ያው ይሄን ቢያመልጠን ሞር እዚህ ጋር ከመጣ በኋላ ይሄኛው ፌር ቫልዩ ጋፕ ጋር ኢንተር ማድረግ እንችል ነበር። አብሮት ምን አለ? ብሬከር ብሎክ አለ። ስለዚህ ሞር እዚህ ጋር ኢንተር ብናደርግም አሪፍ የሚባል ሪስክ ሪዋርድ ይኖረን ነበር። ወደ 2.4 ሪስክ ሪዋርድ አግኝ ነበር ማለት ነው። ሞር እዚህኛው ጋር ያለው 2.1 ሪስክ ሪዋርድ አግኝተንበታል። አሪፍ ነበረ። በዚህ ትሬድ ሪስክ ያደረኩት ወደ $4 ወይ $3 አካባቢ ነበር። ያው $6 ፕሮፊት አግኝቼበታለሁ። እሱንም ኤክስነስ ላይ ገብቼ ታያቸዋለሁ የሰራሁትን። ሮብ ዕለት የገባው ትሬድ ደግሞ እዚህ ጋር ነው። ሮብ ዕለት የገባው ትሬድ ደግሞ መጀመሪያ ከ15 ሚኒት ላይ ሰራ። ምን አየው? እዚህ ጋር በቦዲ የተሰበረ ምን አለ? እዚህ ጋር ሴልስ ያለ ሊኩዊዲቲ ወይም ማርኬት ስትራክቸር ሽፍት ማለት ነው። ስለዚህ ማርኬት ስትራክቸር ሽፍት ካደረገ እዚህ ጋር ሞር ከዚህ ወደዚህኛው ፌር ቫልዩ ጋፕ ከመምጣቱ በፊት እዚህኛው ፌር ቫልዩ ጋፕ ላይ መጥቶ ወደዚህኛው ይወርዳል የሚል እሳቤ ነው የነበረኝ። ግን ማርኬቱ እንደምታዩት መጀመሪያ ይሄን ፌር ቫልዩ ጋፕ ከነካ በኋላ ነው ወደ ላይ የሄደው። ቻርት ላይ እንደምታዩት ያው ስቶፕ ሎስን ከነካ በኋላ ሪቨርሳል አድርጎ ወደ ታርጌት ላርኩበት አይን ሄደው። ይህም ከቸኮል የተነሳ ነው። ሞስትሊ እንዳለ ሰሞኑን ያጧቸው ትሬዶች ከመቸኮል የተነሳ ነው። ያው እሱን ለማስተካከል እሞክራለሁ። ዋናው ያው ከስተታችን እየተረዳ መሄዳችን ነው። እዚህ ጋር እንደምታዩት ምን አለ? እቺ ቡሊሽ ካንድል እንደ ሃይ ነው የሰርኳት እና እዚህ ጋር በቦዲ ብሬክ ሲያደርጋት ምን ብዬ አሰብኩ? ማርኬት ስትራክቸር ሽፍት ነው። አብሮት እዚህ ጋር ምን አለ? ፌር ቫልዩ ጋፕ ኤንድ ኢንቨርዥን ፌር ቫልዩ ጋፕ። ይሄኛው ሴታፕ እዚህ አካባቢ ቢሆን ሞር ኤ ፕላስ ይሆን ነበር። ግን እዚህ ጋርም ያው ከቸኮል የተነሳ ነው የገባሁት። ገባ እዚህ ጋር እንደምታዩት
እዚህ ፌር ቫልዩ ጋፕ ላይ ኢንተር አደረኩ። ትንሽ ወደ ላይ ወጣና ተመልሶ ስቶፕ ሎስ የነካ ግን ወዲያው ነው የተመለሰው ወደ ታርጌት ወደ አረኩት ሳይድ ወዲያው ነው የተመለሰው። ትንሽ ረጋ ብዬ ቢሆን እዚህ አካባቢ ትሬዱን የመግባት ቻንስ ነበረኝ። አሁን እንደምታዩት ሴል ሳይድ ሊኩዊዲቲ ወሰደ። ሴል ሳይድ ሊኩዊዲቲ ከወሰደ በኋላ እዚህ ጋር ምን አለ? ማርኬት ስትራክቸር ሽፍት አብሮ ከማርኬት ስትራክቸር ሽፍቱ ጋር ምን አለ? እዚህ ጋር እንደምታዩት ትንሽዬም ብትሆን ፌር ቫልዩ ጋፕ አለች ማለት ነው። እዚህ ጋር አብሮ ምን አለ? ብሬከር ብሎክ። ስለዚህ ሞር ለኛ ኢንተሪ ሞር ኮንፊርም የሆነ ሴትአፕ ነበር። ስቶፕ ሎሳችን እዚህ ሎ ላይ እናደርጋለን። ታርጌታችንን እዚህ ፌር ቫልዩ ጋፕ መጀመሪያ ላይ። ስለዚህ ስሪ ሪስክ ሪዋርድ ሬሽዮ እናገኝበት ነበር ማለት ነው። በዚህ ትሬድ ግን ያው ሚስ አድርገናል። ቀድሜ በመግባት ምክንያት ሞር ድሮዳውን ውስጥ ላለመግባት ደግሜ ትሬድ አላረኩም እና ሐሙስ ዕለት ትሬድ አልወሰድኩም። ሐሙስ ዕለት ትሬድ አልገባውም። ሐሙስ ዕለት ያልገባሁበት ምክንያት አንደኛ አልተመቸኝም ነበረ በአንዳንድ ነገሮች ምክንያት እና ማርኬቱም ሐሙስ ዕለት የነበረው ማርኬትም ትንሽ ደስ አይልም ነበር። ሞር ኮንሶሌት ነው እንደምታዩት። ኮንሶሌት ያው አብዛኛው ዊክ ነው። እዛው የነበረ ነው። አርብ ዕለት የገባው ትሬድ ለንደን ሴሽን ላይ ነው። አርብ ዕለት ለንደን ላይ ነበር የገባሁት። ለንደን ላይ 15 ሚኒት ትንሽ ተጨምሯል። ለንደን ላይ የገባው ትሬድ ምን ብዬ ነበር ያሰብኩት? ከፎር ሃወር ላይ ስመጣ ጀምሮ ምን አለ እዚህ ጋር የምታዩት ትልቅ የፌር ቫልዩ ጋፕ አለ፣ ወይም ቢግ ቦዲ ክሎዝ የሆነ እዚህ ጋር ማርኬት ስትራክቸር ብዙ ሎዎችን መቶ የወሰደ ቦዲ ነበረ እና የዛን ቦዲ 50% ወይም የዚህ ፌር ቫልዩ ጋፕ 50% ድረስ ይመጣል ብዬ ነበር ሳስበው የነበረው ትሬዱ። እናም ማርኬቱ የለንደን እንደተከፈተ አካባቢ ልክ እዚህ ጋር እንደምታዩት ብሬክ በሚያደርግበት ሰዓት የኤዥያን ሃይ ምን ብዬ አሰብኩ? ብሬክ አድርጎት ቀጥታ በቃ ወደ ሎ ሳይመለስ በዛው ወደ ፌር ቫልዩ ጋፕ 50% የመሄድ ቻንስ አለው ብዬ አሰብኩ። እናም ዋን ሚኒት ላይ ስንወርድ ይህንን ትሬድ የገባሁበት ምክንያት እዚህ ጋር እንደምታዩት ልክ እዚህ ጋር ብሬክ ሲያደርግ ወይም ሽፍት አድርጎ ወደ ላይ ሲወጣ እዚህ ፌር ቫልዩ ጋፕ ላይ ለመግባት ነበር ያሰብኩት። ግን ያው በስፕሬድ ምክንያት ትንሽ ወደዚህ ከፍ ብሎ ነበር የገባሁት። ስቶፕ ሎስም እዚህ ጋር ነበር ያልኩት የነበረው። ግን ማርኬቱ ምን አደረገ? የዚህም ባይ ሴል ሊኩዊዲቲ ከወሰደ በኋላ ሪቨርሳል አደረገ ማለት ነው። ሪቨርሳል በሚያደርግበት ጊዜ ምን አደረገ? ያው እንደምታዩት እዚህ ጋር ሎዎችን ወሰደ። ሎዎችን ሲወስድ ወደ 5 ሚኒት ላይ 5 ሚኒት ላይ ነው መሰለኝ እንደምታዩት የምናደርገው እዚህ ጋር ከመጣ በኋላ ያው ተመለሰ። ያው ሎዎችን እየሰበረ መጣ። እዚህ ጋር ለመግባት አስቤ የነበረ እዚህ ጋር ይሄን ትሬድ ባልገባው የመጀመሪያውን ባይ ያልኩትን ትሬድ ባልገባው ኖሮ እዚህ ጋር ነበር የምገባው ማለት ነው። ሞር ሳልቻኮል ብገባ ኖሮ ያው እዚህ ጋር ፌር ቫልዩ ጋፕ አለ፣ ማርኬት ስትራክቸር ሽፍት፣ እዚህ ጋር የምታዩት ደግሞ ብሬከር ብሎክ አለ። ግን ወደዚህ አልመጣም። ማርኬቱ ብሬክ አድርጎት መጣ። እዚህ ጋር ግን እንደምታዩት ምን አለ? ብሬከር ብሎኩን ግን ነክቶት ወርዷል። ከዚህ ጋር የምታዩት ብሬከር ብሎክ ነክቶ ነው የወረደው ማለት ነው። ሞር ይሄን ሴትአፕም ሪስክ ስላለው ሞር ኮንፊርም እንድንሆን ከኛ ስትራቴጂ ጋር እዚህ ጋር ምን አለ? እንደምታዩት እዚህ ጋር አሁን የኛ ኤ ፕላስ ሴትአፕ የምንለው ነው። ማርኬት ስትራክቸር ሽፍት ሰጠን፣ አብሮት ፌር ቫልዩ ጋፕ አለ እና እዚህ ጋር የምታዩት ምን አለች? ትንሽዬም ብትሆን ፌር ቫልዩ ጋፕ ማለት ነው።
እንትን እዚህ ጋር የምታያት ምን አለች? ብሬከር ብሎክ። ስለዚህ ሴታፓችንን እዚህ ብሬከር ብሎክ ላይ ደግሞ እዚህ ብሬከር ብሎክ ላይ ብናደርግ እና ስቶፕ ሎስን ብዙ ጊዜ የማደርገው ያ ማርኬት ስትራክቸር ሺፍት ከመፈጠሩ በፊት የነበረው ሃይ ላይ ነው እና ታርጌት የምናደርገውም መጀመሪያ ታርጌታችን ሊሆን የሚችለው ያው የኤዥያን ሬንጅ ሎ ነው። ያው እንደምታዩት አሪፍ የሆነ 6.3 አርአር እናገኛለን ወይም ሪስክ ሪዋርድ ሬሾ አሪፍ የሆነ ሪስክ ሪዋርድ ሬሾ ይኖረናል ነበር ማለት ነው። ያው በአንዳንድ ቾኮሎች ምክንያት ቀድሜ እዚህ ጋር ስለገባ ያው ቀድሞ ማርኬቱ አስወጥቶኛል። ያው በዚህ ሳምንት የነበረኝ ትሬድ ይመስል ነበር። ያው እንደዚህ አይነት የትሬድ ሪካፕ ለመስራት አስቤያለሁ በየሳምንቱ እና እንደዚህ መመለቅላችሁ ይሆናል። ያው ዛሬ ዘገየሁበት ምክንያት ትንሽ በአንዳንድ ነገሮች ምክንያት ነው እንጂ ቅዳሜ ላይ መልቀቅ ነው ያሰብኩት። ያው ከተመቻቸልኝ ከዚህ በኋላ ኮንሲስተንትሊ በየሳምንቱ ቅዳሜ ላይ ቪዲዮ መለቅ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።